አምላክ ለምን ሰው ሆነ ሲባል ምን ሊለን ነው የምንለው? ሁላችን ሊያድነን። ሰው ሳይሆን ማዳን ይችላል አይችልም? ስለዚህ ሰው ሳይሆን ማዳን እየቻለ ለምን የግድ ሰው መሆን አስፈልገው ነው አሁን ጥያቄ። ሁለት ነገር ነው፣ ወይ ምህረት ማድረግ ነው ወይ ቅጣቱን ማጽናት ነው። ሁለቱንም ማድረግ አልቻለም እግዚአብሔር፣ አልፈለገም። ቅጣቱን እንዳያጸና ምህረቱ አስጨነቀው፣ ደግሞ ቃሉን እንዳይለውጥ አምላክነቱ አስቸገረው። የሰው ልጅ ከገነት በወጣበትና ከፈጣሪ በተጣላበት ጠብ ከሰዎች ከነቢያት ከቅዱሳን ማንም ሊያድን አይችልም። ከመላእክትም ወገን ማንም ሊያድን አይቻልም። መላእክቱም አዝነዋል በሰው ልጅ መውደቅ፣ ግን ምንም ማድረግ አልቻሉም። ገዢዎች አንዱ እንኳን ይህን ጥበብ አላወቀም ይላል። ከዚህ ዓለም ምኖች ከዚህ ዓለም ገዢዎች የተባሉ እነማን ናቸው? አጋንንት ናቸው። አምላክ ለምን ሰው ሆነ ሲባል ምን ሊለን ነው የምንለው? ሁላችን ሊያድነን። ሰው ሳይሆን ማዳን ይችላል አይችልም? ስለዚህ ሰው ሳይሆን ማዳን እየቻለ ለምን የግድ ሰው መሆን አስፈልገው ነው አሁን ጥያቄ። ባጭሩ ምንድነው? እግዚአብሔር ልክ አዳምና ሔዋንን በበላችሁ ጊዜ ሞትን ትሞታላችሁ፣ በሞተ ስጋ ላይ ሞተ ነፍስ ይፈረድባችኋል፣ ዘላለማዊ ሞት ይመጣባችኋል፣ ክብራችሁን ጸጋችሁን ታጣላችሁ ብሏቸዋል። እንዳላቸውም አዳምና ሔዋን እስከቻሉት ጸኑ፣ መጨረሻ በሉ፣ ጸጋ ክብራቸው ምን አለ? ተገፈፈ። አሁን እግዚአብሔር ሁለት አማራጮች አሉት። የሰው ልጅ ዕፀ በለስን በልቷል፣ አምጿል፣ በፈጣሪው ላይ ፈጣሪ ለመሆንና ስልጣን ለመቀማ ሞክሯል። እግዚአብሔር ሁለት መንገድ አለው። አንደኛው በቃ ፍርዱን አንዴ ፈርጄባቸዋለሁ የራሳቸው ጉዳይ ብሎ በዛው መተው ነው። ሁለተኛው ደግሞ መቼስ እግዚአብሔር ፍጠረን ብለን ጠይቀነው ነው የፈጠረን ራሱን አይደለም። ስለዚህ እንደ ፈጣሪነቱ ደግሞ አዝኖ አይ በቃ ቢበድሉ ላንሳላቸው ብሎ ምህረት ማድረግ ነው። ሁለቱንም ሊያደርግ አልቻለም እግዚአብሔር፣ ወይም አልፈለገም። ለምን ካላችሁ ፍርዱን እንደፈረደብን በዛው ይቅሩ የራሳቸው ጉዳይ እንዳይ በፈጣሪነቱ ላይ ፈጣሪነቱ ተጨመረ ይላሉ አባቶች። እስኪ በሉ በፈጣሪነቱ ላይ ይቅርታ፣ በፈጣሪነቱ ላይ ፈጣሪነቱ ተፈጠረ። ፈጣሪ ማለት ፈራጅ ማለት ነው። ፈጣሪ ማለት ፈጣሪ ነው። እግዚአብሔር ፈራጅ ቢሆንም ግን ደግሞ አባታችን ነው አይደለም? ስለዚህ አዘነን። በፈጣሪነቱ ላይ ምኑ ተጨመረ? ፈጣሪ ነኝ፣ ምንም ቢበድለኝ እኮ ፍጠረኝ ሳይለኝ የፈጠርኩት ብሎ አዘነልን። ፍርዱን ፈርዶ እንዳይቀር ማለት ነው። ፍርዱን እንዳያነሳ ደግሞ እግዚአብሔር እንደሰው ፍርዱን ምን አይደል? ቃሉን አይለዋወጥም። የተናገረውን ምን ይላል? ይፈጽማል። በዚያ ላይ ብትበሉ ሞትን ትሞታላችሁ ብሎ ከተናገረ በኋላ መልሶ አዝኖ በቃ ትቼዋለሁ ቢለን ከዛ በኋላ የእግዚአብሔርን ትእዛዝ እናምናለን አናምንም? አይ አሁንም እኮ ይተወዋል ለምንለው አይደል? ስለዚህ ሁለት ነገር ነው፣ ወይ ምህረት ማድረግ ነው ወይ ቅጣቱን ማጽናት ነው። ሁለቱንም ማድረግ አልቻለም እግዚአብሔር፣ አልፈለገም። ቅጣቱን እንዳያጸና ምህረቱ አስጨነቀው፣ ደግሞ ቃሉን እንዳይለውጥ አምላክነቱ አስቸገረው። እግዚአብሔር በሁለቱ መካከል አጣብቂኝ ውስጥ በምህረትና በቅጣት መሃል ተጨነቀ። ስለዚህ በሁለቱ መካከል ሌላ መንገድ ፈጠረ። በአውሎና በወጀብ መካከል እግዚአብሔር ምን አለው? ስለዚህ መንገድ አወጣ እግዚአብሔር። በመቅጣትና በመማር መሃል ሌላ መንገድ፣ ሶስተኛ መንገድ አመጣ። ይህ መንገድ ምንድነው? በሰው ላይ የፈረደውን ፍርድ በራሱ ላይ አደረገው። በሰው ላይ የፈረደውን ፍርድ በራሱ ላይ ለማድረግ ደግሞ እግዚአብሔር ምን መሆን አለበት? ሰው መሆን አለበት። ስለዚህ አምላክ ለምን ሰው ሆነ ስትባሉ በአጭር ቋንቋ በአዳም ላይ የፈረደውን ፍርድ በማን ላይ ለማድረግ? በራሱ ላይ ለማድረግ። እኛን ሊሆን የፈለገበት ዋነኛ ምክንያት እኛ ላይ የሚፈረደውን ፍርድ ለመቀበል ነው። የትኛው ፍርድ ቤት ነው ዳኛው እኔ ለወንጀለኛው ልታሰር ሲል ሰምታችሁ? ይሄ እኮ ነው ምስጢረ ሥጋዌ። የእግዚአብሔር ቸርነት እኮ ይሄ ነው። እኛ ባጠፋ ነው በእኛና በእሱ መካከል ቆሞ ሊያድን ሊክስ የሚችል ማንም አልነበረም። ከሰው ወገን ብዙ ቅዱሳን አሉ፣ ግን ሰው ናቸው፣ የአዳም ዘር ናቸው። አዳም ላይ የተፈረደ ፍርድ እነሱንም ይመለከታል። በአዳም ላይ የወረደ የባህሪ ጉስቁልና እነሱም ላይ አለ። ስለዚህ ነቢያት፣ ጻድቃን፣ ሰማዕታት በዛን ዘመን የነበሩ እነ ሙሴ እና አብርሃም ሊታደጉን አልቻሉ። ከመጮህ ከማልቀስ ሰማያትን ቀደም ነው ብትወርድ ከማለት ውጭ ምንም ማድረግ አልቻሉ። ስለዚህ እነሱ ሊያድኑናል፣ መላእክትም ሊያድኑን አልቻሉ። ለምን? እነሱ የማን ወታደሮች ናቸው?
ስለዚህ ከእግዚአብሔር ጋር ስንጣላ ከማን ጋር ተጣልተናል? በመልአክ አይደለም በሉ እስኪ፣ በአማላጅ አይደለም፣ እሱ ራሱ መጥቶ አዳነን። በመላእክት ሊያድኑን አልቻሉ። ይሄ ከስጋ በሽታ ምናምን አለ፣ እሱን ደህና ሐኪምም ያድናል። እሱን አይደለም እያለ ያለ ነው። የሰው ልጅ ከገነት በወጣበትና ከፈጣሪ በተጣላበት ጠብ ከሰዎች ከነቢያት ከቅዱሳን ማንም ሊያድን አይችልም። ከመላእክትም ወገን ማንም ሊያድን አይቻልም። መላእክቱም አዝነዋል በሰው ልጅ መውደቅ፣ ግን ምንም ማድረጋቸው በመልአክ አይደለም በአማላጅ አይደለም፣ እሱ ራሱ መጣ አዳነን ይላል። ስለዚህ እግዚአብሔር ሰው ለምን ሆነ ስትባሉ በአዳም የፈረደውን ፍርድ በማን ላይ ለማድረግ ነው? በራሱ ላይ ለማድረግ። የአዳም ላይ የተፈረደው ፍርድ ምን ነበረ? ሞት ነው። የሞትን ፍርድ ለመቀበል ደግሞ እግዚአብሔር ምን መሆን አለበት? ለመገረፍ፣ መከራ ለመቀበል፣ ስቃይ ለመቀበል እግዚአብሔር ሰው መሆን አለበት። ስለዚህ የሰው ልጅ የአምላክ ሰው መሆን ዋነኛ ምክንያት በአዳም ላይ የፈረደውን ፍርድ በራሱ ለማድረግ ነው። አንደኛው። ሁለተኛው የዲያብሎስን ስራ ለማፍረስ አንደኛ ዮሐንስ ምዕራፍ 3 ከቁጥር 9 አንደኛ ዮሐንስ ምዕራፍ 3 ከቁጥር 9 የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ምንድነው የዲያብሎስ ስራ ካላችሁ እዛ ገነት ውስጥ የሰራልን ስራ ነው። ቅድም ላይ ነው። ምንድነው የሰራልን ስራ? ዕፀ በለስን ብሉ ብሎ ሐሳብ አቅርቧል አይደል? እንዴት ነው ያቀረበው? እኔ ሰይጣን ነኝ ልፈትናችሁ ነው የመጣው ብሎ ነው። በምን ተሰውሮ? በእባብ ተሰውሮ አዛኝ ሆኖ እግዚአብሔር እኮ ዕውቀት ምን እንዳትሉ እንዳታውቁ። ለማንኛውም አዳምና ሔዋን መካከል መጣ፣ በእባብ ስጋ ተሰወረ፣ ሔዋንን አናገራት። የሔዋን የመጀመሪያ ስህተት ብቻዋን መሆኗ ነው። ከባሏ ጋር ልትሆን ሲገባ ብቻዋን መሆኗ ፈተና መጣባት፣ ጥያቄ መጣ፣ ቃለ ምልልስ መጣ። የእባብን ቃል አመነች። ያንን ያለውን አምና ሁሉን ከሰጣት አምላክ ይልቅ ምንም ያልሰጣትን እባብ አመነች። መጨረሻ ላይ ክብራቸውን ጸጋቸው። ስለዚህ ይሄ የዲያብሎስ ስራ ነው። እኛን ከገነት ያስወጣበት ነው። እኛን ከገነት ባስወጣበት መንገድ ነው ክርስቶስ እኛን ወደ ገነት የመለሰ፣ ወደ ነበርንበት የመለሰ በተመሳሳይ ሁኔታ ይገርማቸዋል። ስለዚህ የዲያብሎስን ስራ ያፈርስ ዘንድ አለ ቅዱስ ዮሐንስ የእግዚአብሔር ልጅ ምን አለ? ተገለጠ። ዲያብሎስ ስራውን የጀመረው ምን በማድረግ ነው? እኛን ከገነት ለማስወጣት። ከመላእክት ከወደቁ መላእክት አንዱ ነው። ልብ አድርጉ። ብርሃናዊ መልአክ የነበረ ነው። እሱ በእባብ ስጋ ውስጥ ተሰውሮ ከአንዲት ወጣት ወይም ሔዋን ከምትባል ጋር ንግግር ጀመረ። እግዚአብሔር ድጋሚ ወደ ገነት ሊመልሰን ሲፈልግም አንድ መልእክተኛ ልኮ ከአንዲት ወጣት ሴት ጋር ንግግር ጀመረ። ማናት? እመቤታችን። ወደ ሔዋን መጥቶ አክብሮ እንደተናገረ እባብ ሰይጣን ማነው? ቅዱስ ገብርኤልም አክብሮ ነው ያናገራት። ጸጋን የተሞላሽ ምን ይበልሽ። ግን ከሁለቱ ልዩነቱ ይህችኛይቱ ሔዋን በጣም ጥያቄዋ በጣም አስቸጋሪ ነው። ያችኛዋ የተነገራትን ነው የምታምነው። ከገነት ካሉ ዛፎች ሁሉ እንዳትበሉ እኮ የከለከላቸው አምላክ እንዳትሆኑ ፈልጎ ነው ብሎ ሲጠይቃት እንዴት ብላ እንኳን አልጠየቀችም። ሔዋን በጣም የዋህ ነበረች፣ ከየዋህም ሞኝ ነበረች። እንዴ ቅጠል ተበልቶ አምላክ ይኮናል እንዴ? እስቲ አንተ ምን ነው በልተህ አልሆንክም አይባል? ደግሞ ቅጠል ተበልቶ አምላክ መሆን ቢቻል መጀመሪያ ቢበላው ማን ነው? ሰይጣን ነው። እንደው ሰው ብቻ ላይ የሚሰራ ነገር እንኳን ቢሆን ሰይጣን መጥቶ ለኛ ይነግረናል? አይነግረን። እንዴ ምን ለማለት ፈልገ ነው? ቅጠል ተበልቶ አምላክ መሆን ከተቻለ ለምን አንተ አትበላ አላለችው። ክፉና ደግ እንድታውቁ ነው። አሃ ክፉና ደግ ማናውቅ ከሆነ አንተ የምትለው ነገር ክፉ ይሁን ደግ ይሁን በምን አውቃለሁ? ብዙ ጥያቄ ነበራት ሔዋን። ያላትን ከአንዳንድ ነው ሰምታ ያመነችው። እመቤታችን ግን ገብርኤልን አስጨነቀችው። ወንድ ስለማላውቅ እንዴት አቤት ቢቀያየሩ ኖሮ እኮ ከገነት አንወጣም ነበር። በነገራችን መልአክ አስቁማ የጠየቀችውን ጥያቄ ለእባብ ቢሆን ስንት ነገር ትለዋለች እመቤታችን። ከአንዳንድ ነው ያመነች። እመቤታችን ግን ብርሃናዊም መልአክ ገብርኤልን አቁሞ ጥያቄ አይገርማችሁ? ቅዱስ ገብርኤል እኮ ነው አሁን ይሄኛው ያ ብርሃናዊው ባቢሎን እሳት ውስጥ ገብቶ ምንም ያልሆነው ገብርኤል ለአንዲት የ15 ዓመት ልጅ እያበራ መጥቶ ትወልጃለች ሲላት እንደው ምንም እኮ አላለች። እንዴት ይሆናል? በጣም ይገርም እኮ ነው። ሔዋን ጠይቃ ቢሆን ኖሮ የእመቤታችንን ጥያቄዎች ከገነት አንወጣም። ሔዋን ግን አመነች። ስለዚህ እግዚአብሔር በዛው መንገድ ነው በወደቅንበት መንገድ ሊያነሳን የፈለገው።
እንዳወዳደቃችን። ከዛ ሰው ሆነ። ሰው ሲሆንም ደግሞ ተሰውሮ ነው። ምን ይላል በቅድመ ወንጌል? ወበከመ እንከ ታሃባ ሰይጣን ውስተ ሥጋ ከይሲ ይላል። ሰይጣን በእባብ ሥጋ ውስጥ እንደተሰወረ ድህነታችንም እንዲሁ የእግዚአብሔር ልጅ በእኛ ሥጋ ውስጥ በመሰወሩ ሆነ ይላል። ሰይጣን እባብ ውስጥ እንደተደበቀ እንደተሰወረ ልክ እንደዚሁ የእግዚአብሔር ልጅ ደግሞ በሰው ሰውነት ውስጥ ተሰወረ። ክርስቶስ እግዚአብሔር ሰው ሲሆን ሰይጣን አላወቀም ነበር። በነገራችን ላይ ልክ እኛ ሰይጣን መሆኑን ገነት ውስጥ እባብ ሆኖ ሲመጣ እንዳላወቁና እንደወደቁ አዳምና እሱም ወደ ምድር ሲመጣ አላወቀው ነበር። ሰይጣን ሰውሮበት ነበር። እንዴት አድርጎ ሰወረበት? አንዱ የሰወረበት መንገድ ለዮሴፍ መታጨቷ ነው። እመቤታችን ለዮሴፍ መታጨቷ እሱ የመሰለው በቃ የተወለደው ከዮሴፍ ነው ብሎ ነው ያሰበው። እና አንድ ቅዱስ ነው የተወለደው፣ አንድ ነቢይ ነው የተወለደው ነው እንጂ አምላክ ሰው ይሆናል የሚል ግምት በትዕቢተኛው ሰይጣን ውስጥ ሊኖር አይችልም። ትዕቢተኛ ስለሆነ በዛ ደረጃ እግዚአብሔር ራሱን ያዋርዳል ብሎ አልገመትም። አሁንም ድረስ እኮ የአምላክ ሰው ሆነ ስንል ሰዎች እንዴት የሚሉ ሰዎች አሉ የሉም? ስታስቡት እስቲ አምላክ እንደኛው ምድር ላይ ሁሉን ማድረግ እግዚአብሔር ይችላል አይችልም? አንድ ንጉሥ ይገርማቸዋል። እግዚአብሔርን አምናለሁ ይላል። በአምላክነቱ አምናለሁ። ከኔ ጋር ናችሁ? ደከማችሁ? እና እግዚአብሔርን አምናለሁ፣ ሁሉ ነገር አምናለሁ፣ ግን አምላክ ሰው ነው የምትሉት ነገር እኔ ብዙ አይዋጥልኝም ይላል። በኋላ አንድ የበቁ አባት ናቸው መጥተው ቤቱ ያናግሩታል። እና ሲያናግሩት እኔ ሁሉን አምናለሁ፣ ግን ይሄ አምላክ ሰው ነው የምትሉት ነገር ብዙም አይዋጥልኝም እያለ ቤተ መንግስት ውስጥ አብረው ይዞራሉ እየጎበኙ ማለት ነው። እና ከዛ ከኋላ የንጉሱ ደንገጡ ልጅ ታቀፋ ትከተላለች። ከዛ የማን ነው ልጅ አሉኝ አባት። ተቀበሉና ግንባሩን ሳሙት። የኔ ልጅ ነው አለ። እሺ አሉና ወንዝ ውስጥ ጨመሩት፣ ህፃኑን ማለት ነው። እየሰማችሁ ምን ውስጥ? ከዛ ንጉሱ ጮኸ። ምን ሆኖ ነው አለ። ልጁ እየሰመጠ ነው። ዘሎ ዘውዱን የካባውን ወርውሮ ዘሎ ገብቶ ዋይቶ ልጁን ይዞት ወጣ። ልጁ ሞቷል። ከዛ እኛ አባት ጸለዩና ከሞት አስነሱት። ብቃት ነበራቸው፣ አስነሱት። ከዛ ተረጋጋ ሰውየው። ምን ሆነው ነው ብሎ ሲጠይቃቸው አንተ ንጉሥ ነህ፣ እዚህ ቆሻሻ ወንዝ ውስጥ ለምንድን ነው ዘለ የገባው አሉት። ክብርህን አታውቅም እንዴ? እንዴት ዘለ ወርደ እዚህ ቆሻሻ ውስጥ ገባ? ለምን የገባው? ታዲያ እግዚአብሔር ሰውን ለማዳን ሰው ሆነ ስትባል ለምን አታምንም ማለት ነው። እና ምንድነው እግዚአብሔር ዝቅ ብሎ መውረዱ ከሰው አይምሮ በላይ ነው፣ እንኳን ከሰይጣን ደግሞ ትዕቢተኛ ነው። ስለዚህ ይሄን አይነት ትሕትና አይጠብቅም። እና እንደ ተምታታበት ነበር። 3 ዓመት በእውነት ክርስቶስ ሰይጣን ላይ ተጫውቶበታል። ለ3 ዓመት እንዴት ካላችሁ ይጠራጠራል። ያው ሰይጣን ክፋት ማንኛውም ሰው ላይ ነው። አምላክም ሆንክ ፍጡርም ሆንክ ማንኛውም ሰው ላይ ክፉ ስለሆነ የክፋት ስራውን መስራቱን አልተወም። ግን አምላክነቱን መጠራጠር እንጂ ማወቅ አልቻለም ነበር። መጀመሪያ በግልጽ የተጠራጠረው መቼ ነው? ክርስቶስ ሲጠመቅ ድምፅ ከሰማይ መጣ አይደለም? የምወደው ልጄ ይሄ ነው፣ እርሱን ስሙ። የምወደው ልጄ ነው ሲባል እንዴ ሰይጣን የእውቀት ችግር የለበትም። የምወደው ልጄ የሚለው ቃል ብዙ ትርጉም አለው። አንደኛ ሁላችንም የማን ልጆች ነን? ግን የጸጋ ልጆች ነን እንጂ የባህሪ ልጆች ነን አይደለም። አዶፕት ተደርገን ነው ታውቃለህ ማለት ነው አይደለም? ስፒሪት ኦፍ አዶፕሽን ነው የሚባለው። የልጅነት መንፈስ ወሀብከነ መንፈሰ ልደት፣ የልደት መንፈስ ሰጠን። እግዚአብሔር በባህሪ አባታችን አይደለም፣ በጸጋ ልጆቹ እንድንሆን ፈቅዶ ነው በአዶፕሽን። ስለዚህ በዚህ መልኩ ይሁን ወይ ደግሞ የባህሪ ልጅ ይሁን ሰይጣን ተጠራጠረ። የምወደው ልጄ ይህ ነው። ደግሞ ልጄ ነው ያለው፣ ልጆቼ ብሎ አንድ ላይ አይደለም። ክርስቶስም አባቴ ነው ያለው። በነገራችን ላይ ሐዲስ ኪዳን ላይ አንድም ቦታ እግዚአብሔርን አባቴ ብሎ በነጠላው የጠራ ወልድ ብቻ። ምን ብሎ አባቴ። እኛ ስንጠራው ምን ብለን እንጠራው? አባታችን። አባቴ አንልም ለብቻ። ክርስቶስም ሲለኝ ወደ አባቴና ወደ አባታችሁ ወደ አምላኬና አርጋለሁ ብሎ ለይቶ ነው የተናገረው። አምላኬ ሲል አባቴ ሲል አምላኬ ሲል ለስጋው አባቴ ሲል የባህሪው መሆኑን ለማሳየት ነው። ለእኛ ግን ሲሆን አባታችን እንላለን እንጂ አባቴ አንልም። እና ሰይጣን የምወደው ልጄ ነው የምትለዋን ቃል ሲሰማ ተጠራጠረ። ወዲያው ክርስቶስ 40 ቀን 40 ሌሊት ጾመ፣ ጸለየ። ከዛ በዲያብሎስ ተፈተነ። ሰይጣን ሊፈትነው ሲመጣ የመጀመሪያ ጥያቄው ምንድነው? የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች የእግዚአብሔር ልጅ ከሆንክ ማለት ምን ማለት? ጥርጣሬ ነው አይደል? እንግዲህ 40 ቀን ከንክነዋለች። አያችሁ
ጌታ ሲጠመቅ የምወደው ልጅ የምትለዋ ነገር ውስጡ ገብታ የባህሪ ልጅ ላይ ጸጋ እያለ ነው የከረመው። ልክ እንዳገኘው የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ አድርጋል። ክርስቶስ የእግዚአብሔር ልጅ ነኝም አላለው አይደለሁምም አላለው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አለው። ድጋሚ የእግዚአብሔር ልጅ ከሆንክ ራስን ከዚህ ወርውር ያድናል። ጌታ አምላክን ምን አትበለው። አልተመለሰም ጥያቄው፣ የከነከነችው ቀረ። አሁን ሰይጣን 3 ዓመት ክርስቶስ በምድር ላይ ሲመላለስ ከተጠመቀ በኋላ ያለችው ማለት ነው የሚያደርገው ነገር ግራ ያጋባዋል። እንቅልፍ ሲተኛ ሲያየው አይ አምላክ ሰው ነው ተራ ነው ይላል። ከእንቅልፉ ነቅቶ ባህሩን ሲገስጽ ሲያየው እንዴ አምላክ ይሆን እንዴ እያለ እንደ ተምታታበት ነው 3 ዓመት የቆየው። ርቦት ሲያየው ይሄማ ተራ ሩቅ በዚህ ነው ተራ ሰው ነው ማለት ነው ይላል። አሳና እንጀራ አበርክቶ ደግሞ ሲያበላ ይሄ አምላክ ነው እንዴ እንደ ተምታታ እና መስቀል ላይ ራሱ ተሰቅሎ እያለ ያስጠይቀው ነበር። የእግዚአብሔር ልጅ ከሆንክ ከመስቀሉ ምን በል ውረድ ከሆንክ ነች። አሁን ማለት ጥርጣሬ ነች። ክርስቶስ የእግዚአብሔር ልጅ ነኝ ያው ብሎ አልወረደም ከመስቀሉ፣ ይጠራጠር ነበር። የሚገርማችሁ ሰይጣን የእግዚአብሔር ልጅ መሆኑን ክርስቶስ በትክክል ቢያውቅ ኖሮ አያሰቅለውም ነበር ይላል ቅዱስ መጽሐፍ አንደኛ ቆሮንቶስ ምዕራፍ 1 ላይ ቢያውቁትስ ኖሮ በሉ አይ ደከማችሁ መሰለኝ የክብርን ጌታ አዎ ከፍ ብዬ ላንብብላችሁ። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነው ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን ይላል። የማንን ጥበብ? በምን እንናገራለን? ምስጢረ ሥጋዌን ማለት ነው። ተሰውሮ የነበረውን ምስጢረ ሥጋዌ በስውር እንናገር። ለክብራችን የወሰነው እኛን ወደ ቀደመ ክብራችን ለመመለስ የወሰነውን እኛን የማዳንን ምስጢሩን በምስጢር እንናገራለን ይልና ከዚህ ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀም ይላል። ከዚህ ዓለም ምኖች? ከዚህ ዓለም ገዢዎች የተባሉ እነማን ናቸው? አጋንንት ናቸው። በምን አወቀም? ክርስቶስ ዮሐንስ ወንጌል ላይ የዚህ ዓለም ገዢ በእኔ ላይ አንዳች አያገኝም ይላል። የዚህ ዓለም ገዢ ወደ ምድር ተጥሏል ይላል። ዲያብሎስ ነው የዚህ ዓለም ገዢ። አጋንንት ናቸው የዚህ ዓለም ገዢዎች። ዓለም ገዢ ስላደረገቻቸው ነው። ስለዚህ ከዚህ ዓለም ገዢዎች ከአጋንንት አንዱስ እንኳ ይህን ጥበብ አላወቀም። አውቀውስ ቢሆኑ የክብርን ጌታ አልሰቀሉት ነበር። ምን ማለት ነው? በትክክል የእግዚአብሔር ልጅ መሆኑን ቢያውቁ ኖሮ የዚህ ዓለም ገዢዎች አጋንንት ዓለም ይዳን ብለው አያሰቅሉትም ነበር። እና ተሰቀለ። መስቀል ላይ ያለ ደግሞ አንድ ቃል ተናገረ፣ የበለጠ ግራ የሚያጋባ አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ ሲል ሰሙ። እና አይሁድ ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ያው ትንሽ ርቀት ስላለው ተሰቅሎ ኤሎሄ የምትለው ኤልያስ ያለ መሰላቸው እና ኤልያስን እየጠራ ነው እስቲ መጥቶ እንደሚያድነው እናያለን ይላሉ። ያው ያልሰማ ጆሮ ከጎረቤት ያጣላል አይደል? ስለዚህ እነሱ ከስር ሆነው ይላል። ሰይጣን ግን የጆሮ ችግር ስለሌለበት አምላኬ አምላኬ መዝሙረ ዳዊት መዝሙር 21 ነው ክርስቶስ የጮኸው ሲል ሲሰማው አይኔ ይህን ሁሉ መከራዬን የማየው ፈጣሪውን ፍጡሪውን አምላኬውን እያልኩኝ ነው፣ ለካ ተራ ሰው ነው ብሎ የሌሎች ሰዎችን ነፍስ መጥቶ መንጭቆ ነበር የሚወስደው። በተለይ በብሉይ ኪዳን ሰይጣን ስልጣን ነበር የሰው ነፍስ ለማሰቃየት የኔ ናት ብሎ ማለት። ስለዚህ መጥቶ የክርስቶስን ነፍስ መንጭቆ ወስዶ ሲኦል ሊወረውር ወደ መስቀሉ ሲጠጋ እዛው መስቀል ላይ አሰረው። ቅዱስ ጳውሎስ ቆላሲስ መልእክቱ ላይ በመስቀሉ ጠርቆ ያለው ማለት ነው። በመስቀሉ ምን ብሎ ጠርቆ ማለት ምን ማለት? ጥፍልቅ አድርጎ አስሮ ማለት ነው አይደል? በእሳት ዛንጅር በነፋስ አውታ ይላሉ ሊቃውንት። እዛው መስቀል ላይ አሰረው ወደሱ ሲቀርብ ማለት ነው። እዛው መስቀል ላይ አሰረውና በሲኦል ያሉ ነፍሳትን ነፃ ወጣቸው። ስሙ የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ 12 ላይ ቀድሞ ክርስቶስ ተናግሮ ነበር። ሰው አስቀድሞ ኃይለኛውን ሳያስር የኃይለኛውን ቤት ሊዘርፍ ይችላል ይላል። ሰው አስቀድሞ ኃይለኛው ምን ሳይ ኃይለኛ የተባለ ዲያብሎስ ነው። የኃይለኛው ቤት የተባለ ምንድን ነው? ሲኦል ነው። ኃይለኛውን ዲያብሎስ መስቀል ላይ አስሮ በሲኦል ያሉ ነፍሳትን ነፃ ወጣቸው። ስለዚህ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ያለው ክርስቶስ በመስቀል ላይ የዲያብሎስን ስራ ምን ብሎታል?
ደከማችሁ መሰለኝ። ምን ብሎታል? አፍርሱ። ሰይጣን አሁን መስቀል በጣም መስቀለኛ መንገድ ራሱ አይወድም። በነገራችን እዚህ አደባባይ ነገር አይመቸው። ለምን? መስቀል ላይ ምን እንደሆነ ስለሚያስታውስ። አንዴ እስቲ አማቱ አሁን ስታማቱ በነገራት መብረቅ የጮኸ ያህል የደነገጠው ሰይጣን። ለምንድነው? መጽሐፈ ስንክሳር የሚላል መሰላችሁ? አንድ ወንድ ከሌላ ሰው ሚስት ጋር ተኝቶ ሲወሰልት ማለት እያለ ድንገት ባሏ ይመጣበት ምን ይሰማል? ክው አይልም? ሰይጣን አንዴ ስታማት የሚደነግጠው ድንጋጤ ተመሳሳይ ነው ከዚህኛው። እኛ የክርስቶስ ሙሽሮች ነን አይደለን? ስለዚህ እኛ ጋር ምንም አይሰራም ሰይጣን። ስታማት ያን ነው። ለምን መሰላችሁ? መስቀል ላይ ምን እንደደረሰበት ያስታውሳል ሰይጣን። እና የዲያብሎስን ስራ ያፈርስ ዘንድ የማን ልጅ ተገለጠ? ስለዚህ ሁለት መሰረታዊ ምክንያቶች ነው መርጠን ያየነው። አምላክ ለምን ሰው ሆነ? አንደኛ በአዳም የፈረደውን ፍርድ በማን ላይ ለማድረግ፣ ሁለተኛ ምን ይል ዘንድ? ያፈርስ ዘንድ